አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። ምግብ ሆኖኛል ስምሽ ለኔ ያስደስተኛል ያንቺ መሆኔ ልዩ ስፍራ አለሽ በሕይወቴ ሰላም ልበልሽ እመቤቴ። አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። የዓለም ሐሳብ እሾህ ሆኖ እንዳያስቀረኝ አሰናክሎ የሚበልጠውን ክብር እንዳገኝ ድንግል እናቴን አለሁ በይኝ። አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም። እኔስ ተስፋ አልቆርጥም ሁሌ እጠራሻለሁ። እኔስ ተስፋ አልቆርጥም ሁሌ እጠራሻለሁ። አማላጄ አንቺን ይዣለሁ አዛኝቱ አንቺን ይዣለሁ።
ጸባጦስ ዘሲና ጽላት ዘሙሴ ጸባጦስ ዘሲና ጸናጽል 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 ለአሮን ካህን አልፍ ያለሁና እመቤቴ ያን ሁሉ መከራ ከኔ ጋር ስለሆንሽ እመቤቴ ስምሽን ስጠራ ስምሽን ስጠራ በዚያ በጭንቅ ቀን እጅግ በሚያስፈራ ማን ያድነኝ ነበር ስምሽን ባልጠራ በሞትና ሕይወት መካከል ብሆንም ታምርሽ አነሳኝ ማርያም አልተውሽኝም ድንግል አልተውሽኝም ጽላት ዘሙሴ ጸባጦስ ዘሲና ጽላት ዘሙሴ ጸባጦስ ዘሲና ጸናጽል 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 ለአሮን ካህን እጅግ የከበደ ነበር ያገኘኝ ፈተና ታሪክ ሆኖ ቀረ እመቤቴ ባንቺ ዳንኩኝና ባንቺ ዳንኩኝና ዙሪያው የሚያስፈራ ጽኑ ነው ገደሉ በዚያ የወደቁ እንዴት ይተርፋሉ ስምሽ ድጋፍ ሆኖ ከስር ተነጠፈ በሚያስደንቅ ምስጢር ሕይወት የተረፈ ሕይወት የተረፈ ጽላት ዘሙሴ ጸባጦስ ዘሲና ጽላት ዘሙሴ ጸባጦስ ዘሲና ጸናጽል 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 ለአሮን ካህን ወይእዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ
ይእዜኒ አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። ምግብ ሆኖኛል ስምሽ ለኔ ያስደስተኛል ያንቺ መሆኔ ልዩ ስፍራ አለሽ በሕይወቴ ሰላም ልበልሽ እመቤቴ። አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። የዓለም ሐሳብ እሾህ ሆኖ እንዳያስቀረኝ አሰናክሎ የሚበልጠውን ክብር እንዳገኝ ድንግል እናቴን አለሁ በይኝ። አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። የማይሞላ ነው የዓለም ኑሮ የማይደላ ነው ለፍቶ ጥሮ ድካም በሌለበት በሰማይ ቤት ልጅሽ እንዲያስበኝ በቸርነት። አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። መጨረሻ ሆኗል የዘመኑ ፍቅር የሌለበት በየቀኑ ቅድስና ከሰው ጠፍቷልና ባርኪኝ እመቤቴ ጸንቼ እንድጽና። አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። አክሊሌ ነሽ ሕይወቴ ነሽ የምመካብሽ የምጽናናብሽ ድንግል ማርያም እናቴ ነሽ። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም የዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን፣ አሜን።
በክርስቶስ ክርስቲያን በወልድ በእግዚአብሔር በመንፈስ ቅዱስ መንፈሳውያን ተሰኛችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ባለሟሎች እመቤታችን የቅድስት ድንግል ማርያም ያካትቶት ላሰባሰበን በጠራን ከመቃብር ድረስ ወረደው ባፈቀረን ከመስቀል ድረስ ወርዶኛል እኛን ኃጢአት ገምቶ በኋላነት ሳላደረሰን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ያው እችን አዲስ ታሪክ ናት። ወንድማችን ገብረ ጊዮርጊስ ይባላል። የድሮ የኔ ጓደኛዬ ነው። በደብረ ሰላም ቅዱስ ጊዮርጊስ ሰንበት ትምህርት ቤት ሲያገለግል የነበረው ጓደኛዬ ነው። አሁን ደግሞ በአሜሪካ ይገኛል። አሁን ደግሞ በደብረ ሰላም ቅዱስ ጊዮርጊስ ሰንበት ትምህርት ቤትና በአዲስ ዓለም ቅዱስ ኪዳነ ምሕረት ሰንበት ትምህርት ቤት እያገለገልኩ የምገኘው ገና ሕፃን ወጣት ነኝ። አሁንም ያችን ወረቅ ለማንበብ ነው። እናንተም የሚነገራችሁ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ አይሸራረፍም፣ አይቆረስም፣ አይወድቅም። ስለዚህ በጥሞና እንድታዳምጡ ነው። ይድረስ ለታምረኛዋ የቆታ ስዕል አድኖ ጸደንያ ማርያም ነገም ዛሬም ለወደፊትም ብሞት እንኳን አጥሜ እንዳይረሳሽ ኢትዮጵያ ሆይ የብርሃን እናቱ ጸደንያ ድንግል እመቤቴ ድንግል ኢየሩሳሌም ብረሳሽ ቀኝ ትርሳይ ምላሴም ከተናንጋዬ በእውነት ጣበቅ ብዬ ይችን ጽሑፍ ስጽፍ ልቤ በደስታ ብዛት ፈንቅሎኝ ለነፍሴ ሕይወት ለእናንተም ትስጣችሁ። ጸደንያ ማርያም ናፍቆት የልሻለሁ ጸደንያ ማርያም ናፍቆት የልሻለሁ ጸደንያ ማርያም የቆታዋ እመቤቴ የመኖሪያ ትርጉም ገጸ በረከቴ ክብሬ ለዘላለም ጸደንያ እናቴ ብዬ ካመሰገንኩ ወይም እንደ ቅዱስ ያሬድ እንደ ደጉ አባቴ ማርያም ሆይ ዘመንሽ ዘመኔ ጊዜሽ ጊዜ ነው። እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገራችሁ። በቸርነት ዓመታትን ታቀናጃለህ። ምድረ በዳውን ሰብን ይጠግባል። ምድረ በዳ ተራራዎች ይረካሉ። ኮረብቶች በደስታ ይጠቃሉ። ማሰሪያዎቹ መንጋዎችን ለበሱ። ሸለቆች እህል ተሸፈኑ። በደስታ ብዛት ይጮሃሉ፣ ይዘምራሉ። መዝሙረ ዳዊት ምዕራፍ 65 ከቁጥር 11 እስከ ቁጥር 13። አዲሱ ዘመን ከእግዚአብሔርና አምላክን ከወለደች ከብርሃን እናቱ ከጸደንያ ከድንግል ማርያም ጋር በዘመናት እርጅና ውስጥ ሁሌም አዲስ የሆነ ለውጥና ድካም የማያውቀው እንደነበረ ያለ አዲስ እንደሆነ የሚኖር ሕያው የቀናት መፈራረቅ የፀሐይ መውጣትና መጥለቅ በእርሱ ዘንድ መለወጥ የማያመጣ ሁሉን የሚያናውጥ እርሱ ግን በማንም የማይናወጥ ዓለም የለውጧ መሰረት የሰማይ አምላክ እግዚአብሔር ነው። ሁሉ ሲያረጅ እርሱ ግን ማለዳ አዲስ ነው። ሁሉ ሲሞት እርሱ ዘላለም ነው። ፍጥረታት ሲመሽ ሲነጋ እርሱ ግን በሚያስደንቅ ብርሃን ውስጥ ይኖራል። ለዘላለም ሕያው፣ ለዘላለም አዲስ፣ ለዘላለም ብርቱ፣ ለዘላለም አሸናፊ፣ ለዘላለም አባት፣ የዘላለም ንጉሥ የሆነ የዘላለም አምላክ ብሩህ ሕያው ይሁን። ፍጥረት ውሎ የሚገባው በእርሱ ትእዛዝ ነው። ነፍስና ባህሪ ሳይቀሩ ድምፁን በመስማት ይታዘዙለታል። ቃል የማይገልጸው ገዥ በዘመን ሊታሰብ የማይችል ጥልቅ ሊደርስበት የማይሞክር ምጥቅ ነው። ለሚያምነው ግን ሁሌም በቀኙ ነው። እንዲሁም በተመሳሳይ ጸደንያ ማርያም ለሚያምናት የቆታው ሕዝቦች ልዩ ናት። ዘመን ያለ እግዚአብሔር አያረጅም። ከእርሱ ውጭ ሁሉ ምንም ነው። በነጋ በመሸ ቁጥር አዲስ እርሱ ብቻ ነው። ሁሉም እልፍ ሲለው ያልፋል፣ ቆም ሲለው ይቆማል። ብዙ የማያናውቀው የፍጥረት አይነት እርሱ ያልፋል። አሁንም ያለው በሚገርም ሁኔታ ሳይመለስ ያልፋል። የሚያልፍ አሳላፊ እርሱ ተመጽዋች ነው። ፍጥረት እርሱ ካልሰጠው የሚበላው የሚጠጣው የሌለው ምስኪን አይኑ ሁሉ ሲፎፍ ያከ የሁሉ ነፍስ አንተን ተስፋ ያደርጋል። የተባለለት እርሱ የሁሉ ውበት ጌጥ ሽልማት ነው። የማንም ጥገኛ ሆኖ አያውቅም። ልትጠጋ ቢልም እርሱ ሊያስጠጋ የሚችል ከእርሱ የላቀ ማንነት ያለው ማንም የለም። እርሱን ሊያስጠጋ የሚችል ራሱ ብቻ ነው። እርሱ የሁሉ መጠጊያ ነው። በተለይ ቀንና ወዳጅ ለከዳው ፍጹም መሸሸጊያ ነው። እናት አባት የሌለው አሳዳጊ ጎብኝና ተመልካች ያጣው በቤቱ የሚያስጠጋ የጨለማ ቀን ማረፊያ ነው። ሺህ ዘመን ያለ እግዚአብሔር ቁጥር የማይገባ በደቂቃ ዞር ቢሉ የማያዩት ጥላ ነው። ፈጣሪውን ስም በማዕከል ያላደረገ ውበት ለይታ የሚቀፍ ድቅድቅ ጨለማ ነው። እግዚአብሔር ከሕዝቡ የራቀበት በብሉይ ዘመን ዓመቱ ከትልቅ ወደ ትንሽ ይቆጠር ነበረ። እርሱ እግዚአብሔር በስጋ ማርያም ተገልጦ በሕዝቡ ውስጥ ከሆነ በኋላ ግን አንድ የተባለው ዘመን አሁን 2007 ላይ ደርሰናል። አሁን ወደ አጭሩ አገጥመድላችኋለሁ። ግጥም ልዩ ስጦታዬ ነሽ ለኢትዮጵያ ሀገራችን ይላል። ያረቀቅ ለያብ ቃል ሙሽራን ሞሽሯል በኃይሉ የነጻች በግብር የከበረች አንድ ብላቴና ከዳዊት ዘር መርጧል። ከምስጋና በረከት ሐር ወርቅ ዝማሬ በዛባት ሲቀደስ የኖረበት በትህትናውና ድንግል መቅደስ ቅዳሴ ቤቱን ለጨረቃይቱ የመላእክት እህት ወንድሟ ተላከ ሰማያት ሰንጥቆ ምስራች ሰብቆ የደስታ ቃል ከአዳም ተስፋ ፍጻሜ ሰበከ። ይቤላ መልአክ ሰላም ለኪ ያለ ዘር ያበቀለች ቀዳሚት ያቺ የማክሰኞ እርሻ ለዓለሙ ያፈራች ባዶ ሆድን ያጠገበች ለጥፋቱ ሰው አውራ የናቃት የሔዋን መካሻ
የወላድም መድንግል እስከትወልድ ያችንማ ድንግል ቅድመ ወሊድ ድንግል ጊዜ ወሊድ ድንግል ድረ ወሊድ ደጋሚተ ሰማይ ብጽና ልትወድድ ሰዎች እናታችን ጽዮን ይላሉ። እናት ልትሆነው አዳም ልታድነው ንጉሥ ከድንግሊቱ ይወለዳል። ከውቅያኖስ አልወጣ ከየብስ ዓለም ከደረቁ አልመጣ ከማርያም በነሳው ሥጋ ቃሉን ሰጥቶ አዳምን ከነልጇ ተሰቅሎ ነጻ ሊያወጣ ርግቤ ሰላም ለኪ ድንግል ከሰማይ አንድ አየል ያድርባት ወደደ ከሰማይ ወረደ ከሷ ሊወለድ ከእንስት አይለየው ኖተ ምስራቀ ወሙ ለብርሃነ የድናግልነሽ መዓዛ ከጽንፈ አጽናፈ ከመዳፍ ያለፈ ከሕዝብ የተረፈ በአንዲት ዘር የጠፋ ከአዳም ዘር እንዲተርፍ ተፈሥሒ ጸደኒያ ማርያም ብርክተ እንተ ምስተ ተፈሥሒ የማርያም ድንቅ ሽቶ ከማርያም ተሻቶ ከወልድናቱ መንፈስ ቅዱስ ጸሪያ ቤቱ ተቀድሲ ቅዱስ መንፈስ በረከት መዝራቱን ደቂቀ ጽዮን ጌታ ማገልገሉን ብፅዕት አንቲ ብሎ ማመስገኑን ጎሳ ልቤን ወዜማ መቀደሱን ውዳሴ መድገሙ ማወደሱን ፍሩዬ ናቸውና ባለውለታ መዘከሩን በገብርኤል ሰላምታ ብሩክት አንቲ ማርያም ንጽሕት አንቲ ማርያም ተፈሥሒ ፍስሕቶ ማርያም ሰላም በከመ ገብርኤል የዚያን መልአከ ደስታ ለብስራት ይጠራኝ ሰማይ ለእኔም ደስታዬ ነው ለቅኔሽ ሲጠቅሰኝ በቅዳሴሽ ለውዳሴ ሲያቆመኝ ዝማሬሽ ሲማራኝ በገብርኤል ሰላምታ ድንግል ጸጋን የተሞላሽ ደስ ይበልሽ የአሕዛብ ዓለም ሁሉና ሰላምታ ይድረስሽ ማርያም ቅድስት አፈ ኩሉ ፍጥረት አደራሽን ኢትዮጵያን ባርኪያት ይላል። ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ማርያም እንወድሻለን ማርያም እንወድሻለን ማርያም እንወድሻለን ማርያም በቃ እንግዲህ አንድ የተሰጠን ስጦታ ስላለ አንድ ኩንታል ጤፍ ያው በ200 በተገመተበት ያው 1200 ብር ማስፈጫ 100 ብር ልኳል። 5 ኪሎ ዘይት 3 ኪሎ ሽንኩርት 5 ኪሎ ሽሮ ይህንን አድርጎ ወንድማችን ለይች ለጸደኒያ ማርያም በረከትና ጸጋ ረድኤት የመጣው ሁሉ ሊቀምስልኝ ብሎ ይሄንን ለግሷል። ይህን ይመስላል እና እንደው አንድ ጊዜ ጥርጥር ባለ መልኩ ነው የምነግራችሁ። ከእኛ ያው የተወሰነ ብር አለና እሺ እጣንና ጧፍ እንዲሁ 1 ኪሎ እጣን አንድ ጥላ ወለተ ማርያም እሱ ላይ ተጽፏል። ወለተ ማርያም እንዲሁ ለግሳለች አንድታችን ይህም እንደዚሁ ባታችን ደግሞ የንታ ልሳነ ወርቅ ደግሞ 100 ጧፍ እንዲሁ ትልቁ ጧፍ 150 ብር የፈጀ እንዲሁ ዘይብ 1 ኪሎ እጣን 1 ኪሎ እንዲሁ የሱ ነው ተባል። እንደው አንድ ሽክሻማ ደግሞ ከዚህ በመቀጠል ዘይብ የሳቸው ነው ይመስለኛል። 1 ኪሎ ዘይብ በእኔ ነው። 1 ኪሎ እጣን 150 ጨንገር ጧፍ በ140 ብር የተገዛ የሱ ነው። አንድ ደግሞ በ80 ብር 90 ብር የተገዛው ነጭ እጣን ነው። እሱ አለ አሁን 1 ኪሎ እሱ 150 ጨንገር ጧፍ ያው ቢበራው ነበር የሰጠ በ140 ብር የተገዛ በ80 ብር ደግሞ ገዝቼ 1 ኪሎ ዘይት ሰጥቻለሁ። እሺ አንድ ሽክሻማ አዚህ በመቀጠል አንድ ሽክሻማ ወለተ ማርያም ወለተ ስላሴ እንዲሁ ደግሞ 1 ሽክሻማ ያው ለጸደኒያ በረከት ሰጣለ እንዲሁ ወንድማችን ትልቁን ነገር የነገረን በረከተኛ የተወሰነ ብር አለ ያው ለሱ የነገር ነው አለ። ከዚያ በመቀጠል አባቶች ታውቁታላችሁ የኛ ህብረተሰብ የሆናችሁ ብሩ ተሰብስቦ ባጭሩ እንዲው ቀን ይቀጠር እንዲው እስቲ አንዳንድ አባቶች ሁለት አስተያየት ብሰጥ የምንቀጥርበት ሰዓት አሁን ነው ተቀጥሮ የሚሄድ በቃ በተለበጅ። ስለዚህ ወፍጮው ከአሁን ባጭሩ የሚገዛበትን ቀን መቁረጥ አለ ተባል። ይህን ደስታስ እንዲው በአንድ ጊዜ በቃ ይሄ ነው። በዚህ በረከት የኛ ሰዎች ሆናችሁ ይሄንን እንግዲህ በዚያ ታረጉና ካህናት አባቶች እኛ ቦታ እንሰጣችኋለን። የመጣችሁ ከሩቅ
ከአስሞ ጊዮርጊስ ከዚያ የመጡ አባቶች አላችሁ። አደራችሁ በጥሪና ማርያም ሳትቀምሱ እንዳትሩብን። የተዘጋጀ እህል ውሃ አለ እንድትቀርቡልን ማንኛውም አገልጋይ እና የእኛ ሰዎች ያው ለመስጠት ነው። እኔም እንደነ ቄስ አድሃና አንድ መልእክተኛ ነኝ። ያው አብሬ ሄጃለሁ። እንደምታውቁት በመጀመሪያ አማርካ ሰር ስለቱ ሲደርስ ለእኔ አንድ ሞባይል ልኳል። ለእኔ የጠቅማል ሳይሆን እንግዲህ ህዝቡን በሙሉ ለማግኘትና ይችን ጸበሏን ለመስራት ለቤተክርስቲያኑ ማገልገል ሲል ሞባይሉን ላከ። አሁን ያው ጠበሉንም ሰርተን ጨርሰንለት ደስተኛ ሆኗል። አሁን ደግሞ የሚመኘው እነ ቄስ አድሃና አሁን እንደተረጎመው በዘንድሮ ዓመት ወፍጮ ይገዛ። ከአምና በፊት ነበረ እንዲገዛ ያለ። በዘንድሮ ዓመት ወፍጮ ተገዝቶ ለህብረተሰቡ በቅርብ እንዲጠቀም የውጩም ደግሞ ያው እንደ ሀገር እንዲያስፈጭ ነው ያለ። ከዚያ ጠዴና ማርያምን ከወፍጮ ለጥቃችሁ በዘንድሮ ዓመት እንድሰሩ ብሏል። እሱ የረሰውን ነው፣ ሌላውን ብዙ አላበዛም። መሰረቷ ተሰራ መሰረቷ በዚህ መሰረት ተሰራ። አስጠጋት ወደዚህ አሳያችሁ። በቃ ጀራስ ወስከንት ማለት ነው። ሰሚ አሰማኝ ሳል አቡነ ይባል ጨርሱ። ሰው እንዳይሰለች መድኃኒታችን ኢየሱስ ክርስቶስ ለዚች ሰዓትና ለዚች ዕለት ያደረሰና እሷን አክብረን እኛም ከብረን እኛም ድነትን አግኝተን እንድንሄድ እግዚአብሔር ለፈቀደልን ለዚህ ዕለት የተመሰገነ ይሁንና እንግዲህ ሁሉም የመጣው ያው መባውን ይዞ እንግዲህ ወደ ቤተ ክርስቲያን እበጉ ቤተ ከምስለ መባየ ብሏል ነብዩ እግዚአብሔር ዳዊት። ከመባየ ጋራ ከጣን ከመብራቴ ጋራ ወደ ቤተ ክርስቲያን እገባለሁ፣ ሄዳለሁ፣ ገሰግሳለሁ ብሏል። እንደዚህ ሁሉ መባውን እያያዛችሁ መጣችሁ ወደ ቤተ ክርስቲያን ገስግሳችሁ ወጣችሁ ጀምራችሁ እስካሁን ማልዳ ውርጩ አሁን ጣዩ እንዲሁ ድካሙ ይንታግሳችሁ ለዋላችሁት በረከት በቤታችሁ ይቆያችሁ፣ ከርሞም ያድርሳችሁ። እግዚአብሔር እንደ ቸርነቱ እንግዲህ እየተጠብቅልን ወላዲተ አምላክ ትጠብቅልን። ጽላተ ሙሴ ዘጳጦስ ዘሲና ጽላተ ሙሴ ዘጳጦስ ዘሲና ጸናጽል 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 ለአሮን አልፍ ያለውና እመቤቴ ያን ሁሉ መከራ ከኔ ጋር ስለሆንሽ እመቤቴ ስምሽን ስጠራ ስምሽን ስጠራ በዚያ በጭንቅ ቀን እጅግ በሚያስፈራ ማን ያድነኝ ነበር ስምሽን ባልጠራ በሞትና ሕይወት መካከል ብሆንም ታምርሽ አነሳኝ ማርያም አልተውሽኝም ድንግል አልተውሽኝም። ጽላተ ሙሴ ዘጳጦስ ዘሲና ጽላተ ሙሴ ዘጳጦስ ዘሲና ጸናጽል ጸናጽል
ሆኖ ቀረ እመቤቴ ባንቺ ዳንኩኝና ባንቺ ዳንኩኝና ዙሪያው የሚያስፈራ ጽኑ ነው ገደሉ በዚያ የወደቁ እንዴት ይተርፋሉ ስምሽ ድጋፍ ሆኖ ከስር ተነጠፈ በሚያስደንቅ ምስጢር ሕይወት የተረፈ ሕይወት የተረፈ ጽላተ ሙሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የነገሥታት ንጉሥ የጌቶች ጌታ ከአማልክት መካከል የሚመስልህና የሚተካከልህ የሌለ ድንቅ አምላክ እግዚአብሔር ሆይ ኃጢአትና ነውራችንን እንደ አለፈ ውሃ በኋላችን ጥለህ አሁን ለምህረትና ለይቅርታ እችን ሰዓት በዕድሜያችን ላይ ተጨማሪ አድርገህ ስለሰጠህን ክብርና ምስጋና ላንተ ይሁን።